ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ የምናወራበት ርዕስ የሚሆነው የሰው ልጅ ግብዝነት መንስኤዎቹና ከዚህ ግብዝነትስ የሚወጣው መፍትሄዎቹን እናወራለን፣ እንወያያለን፣ ዲስከስ እናደርጋለን ማለት ነው። እንግዲህ የሰው ልጅ ለግብዝነት የሚዳርጉት ነገሮች ምን ናቸውና ከዚህ ግብዝነትስ እንዴት መውጣት ይችላል የሚሉትን ነገሮች አንድ ላይ የምናይ ይሆናል ማለት ነው። እንግዲህ የሰው ልጅ አንዳንዴ ልክ እንደ ዱር አራዊት ራሱን ከአባሮቹ መካከል የሚሻ ምግባረ ብልሹ ፍጡር ነው። ምክንያቱም አንዳንዴ የሰው ልጅ ግብዝ ይሆናል፣ እንደ እንስሳዊ አስተሳሰብም ይኖረዋል። እንግዲህ እንስሳ እንዴት ነው የሚያስበው ብንል ሁሌም እኔ ብቻ የተሻለ ጋር መሆን አለብኝ፣ እኔ ብቻ የተሻለ ደረጃ መድረስ አለብኝ፣ ወይም መንትፎ የሚበላ ማለት ነው። አውሬ እንስሳዊ ፍጡር ሲሆን የሰው ልጅ ወደዛ አይነት ፍጡር ይቀየራል። እያንዳንዱ ሰው ንብረቱን ከሰርሳሪዎች ለማዳን ጥሪቱን ከቅርብ ቀማኞች ለመታደግ በሩን መቀርቀር፣ ኪሱን መጠበቅ ይኖርበታል። እንግዲህ እዚህ ጋር ከሰው ቀማኛነት ለማዳን ሲል እዚህ ጋር ሌባ እንዳለ ያመለክታል። ሌባውም ሰው ነው፣ ሰራቂውም ሰው ነው፣ የሚጠብቀውም ሰው ነው ማለት ነው። ሰው ምን ያህል ክፉ እንደሆነ እዚህ ጋር ያሳየናል ማለት ነው። ሰው ምግባረ ብልሹ ብቻ ሳይሆን በተፈጥሮ ጠባጫሪ ግብዝም ነው። እንግዲህ ጠባጫሪ ስንል ሰዎች ከሰዎች ጋር ይጣላሉ፣ እርስ በርስ ይጋጫሉ። እዚህ ጋር ሰው ከሰው ጋር ነው፣ ሌላ ተፈጥሮ አካል ወደ ሰው የመጣበት ነገር ስለሌለ ማለት ነው። ይህም በመሆኑ በበርካታ ግጭቶች መካከል ከሚያገኘው ቅጽበታዊ የሰላም ብልጭታ ባሻገር የሰው ልጅ ሁሌም በማያባራ ጸብና ግብግብ ውስጥ ነው ያለው ማለት ነው። ምክንያቱም ይሄ ደመነፍሳዊ ባህሪው ወይም እንስሳዊ ባህሪያቶች ሞር ልቀው ከታዩ ለእንደዚህ አይነት ግብዝነት መንስኤ ይሆናሉ። ስለዚህ ለሰው ልጅ ተፈጥሯዊ ግብዝነት መንስኤ የሆኑት ሶስቱ መሰረታዊ ምክንያቶች አሉ። አንደኛው ግላዊ ጥቅምን ለማስከበር የሚደረግ የእርስ በርስ ፉክክር። እኔ ብቻ የተሻለ ነገር ማግኘት አለብኝ፣ እኔ ብቻ ጥቅም ማግኘት አለብኝ፣ እኔ ብቻ መብላት አለብኝ የሚል ግላዊ ፉክክር ወይም የእርስ በርስ ፉክክርን ለማስጠበቅ ነው። ሁለተኛው ደህንነትን ጠብቆ ከማቆየት ጉጉት የሚመነጭ ተጠራጣሪነት። ብዙዎቻችን እንግዲህ ተጠራጣሪዎች ነን፣ ሰውን እንጠራጠራለን ማለት ነው። ይሄ ሁለተኛው ምክንያት ነው ለግብዝነታችን። ሶስተኛው እንግዲህ ከሌሎች ልቆ ከመታየትና ከበሬታን ከመሻት የሚመነጭ ጀብደኝነት ወይም የኃያልነት ጥማት። ይህም ሶስተኛው የሰው ልጅ ለግብዝነት የሚዳርገው መንስኤ ነው። እንግዲህ የእርስ በርስ ፉክክርን ስውር ለሚያባራ ግጭት ሲዳርገው የተጠራጣሪነት ተፈጥሮ ራስን የመከላከል ስልት እንዲቀይስ ያደርገዋል። ስልቶቹ መልካምም ሊሆኑ ይችላሉ፣ መልካምም ያልሆኑ። እነዚህ ተጠራጣሪነቱን ወደ እንደዛ አይነት ነገር ያመረዋል። ኃያል ሆኖ የመገኘት ጥማቱ ደግሞ ድብቅና ውስብስብ የሆነ ብልጠትን እንዲከተል ያደርገዋል። ያ ብልጠት እንግዲህ ክፉ ይሁን ደግ ይሁን አይደለም፣ እሱ ኃያል ለመሆን እስከሆነ ድረስ ያገኘውን ሁላ በመንገድ እየጠረገ መልካም የሚሆን ደግም ኃያልነቱ ላይ ለመድረስ የሚያደርጋቸው ነገሮች የሰውን ልጅ ተፈጥሮ ግብዝ ያደርገዋል ማለት ነው። ስለዚህ ተፈጥሯዊ ሕግጋት መሰረት ካደረግን እያንዳንዱ ሰው ደህንነቱን ለመጠበቅ ህይወቱን ለመታደግ ማንኛውንም አይነት ዋጋና መስዋዕትነት መክፈል ይኖርበታል። ምክንያቱም ህይወትን ከማጣት የበለጠ አደጋ ሊኖር አይችልም። ህይወትን ማጣት ነው ክፉ ነገር ወይም ከባድ የምንለው ህይወትን ማጣት ነውና ከዛ የበለጠ ሊኖር አይችልም። ስለዚህ በመሆኑም ራስንና ደህንነትን ጠብቆ የማቆየት ተፈጥሯዊ ፍላጎት ሁሉም ሰው ሰላምን እንዲፈልግና ሰላማዊ ሆኖ እንዲገኝ የሚያስገድድ የመጀመሪያው ተፈጥሯዊ ህግ ነው። ራስን መጠበቅ፣ ራስን ነፃ ማድረግ የመጀመሪያው ተፈጥሯዊ ህግ ይሆናል ማለት ነው። ሞትንና ጉዳትን መፍራት እንዲሁም ደህንነትን የማስጠበቅ ደመነፍሳዊ ፍላጎት ሰው ራሱንም ሆነ ሌሎችን ከማጥፋት ያግደዋል። ይህ የመጀመሪያው ተፈጥሯዊ ህግ ራስን መጠበቅ ወደ ሁለተኛው ህግ እንዲያመራና ከመሰሎቹ ጋር ማህበራዊ ስምምነት እንዲፈጥር ያደርገዋል። ምክንያቱም ዘላቂ ደህንነትን በአግባቡ ማስጠበቅ የሚቻለው በጋራ ስምምነት ላይ የተመሰረተ ዘላቂ ሰላም በሰፈነበት ማህበረሰብ ውስጥ ብቻ ነው። ስለዚህ ሁላችንም ሶስቱ ነገሮች ለግብዝነት የሚዳርጉን ነገሮች ናቸው። ምክንያቱም ብዙ ጊዜ ራሳችንን የምናይበት መንገድ፣ ከሌሎች ኃያል ሆነን ለመታየት የምንፈልግበት መንገድ፣ እኛ ብቻ ብቁ ነን፣ እኛ ብቻ የተሻለ ሰዎች ነን ብለን የምናስብበት መንገድ በጣም ክፉና ለተፈጥሯዊ ግብዝነት የሚዳርጉን መንገዶች ናቸው። ከነዚህ መንገዶች የሰው ልጅ እንዴት መውጣት አለበት ነው። ተፈጥሯዊ ግብዝነት መንስኤ ከሆኑት ነገሮች ወይም ከነዚህ ነገሮች እንዴት ነው መውጣት ያለበት? እንግዲህ መውጫ መንገዶቹ በተወሰነ ደረጃ እናያቸዋለን ማለት ነው። ብዙ መውጫ መንገድ ይኖራል፣ ግን በተወሰነ ደረጃ እንዴት ከእንደዚህ አይነት ግብዛዊ መንስኤዎች መውጣት አለብን የሚለውን ደግሞ እንየው። አንደኛ በባህሪ እንጂ በኑሮህ አትፈር።
ብዙ ሰው በጣም እኔ ድሃ ነኝ፣ እኔ የተሻለ ኑሮ የለኝም ብሎ በሰው ዘንድ ለመታየት ያፍራል። ማፈር ያለብህ በባህሪ እንደሆነ ነው። ሰው ሊያፍርበት ወይም ደግሞ ሊኮራበት የሚገባው ዋነኛ ነገር የባህሪ ሁኔታ እንጂ የኑሮ ደረጃ ሊሆን አይገባውም። የሰዎች የኑሮ ደረጃ የመበላለጥ ሁኔታ ሊካድ አይቻልም። እውነት ነው አለ። እያንዳንዱ ሰው በገንዘብ የበለጸገ ሊሆን ይችላል፣ ሌላው ደግሞ ድሃ ሊሆን ይችላል። እንደ እውነት ከሆነ ግን ከባለሀብቱም ሆነ ባለሀብት ካልሆነው ህዝብ መካከል የባህሪ ድሃም ደግሞ አለ። በአንጻሩ ከባለሀብቱም ሆነ ባለሀብት ካልሆነው ህዝብ መካከል የባህሪ ድሃ እንደመኖሩ መጠን ስለዚህ ሰው አንገቱን ሊያስደፋው ሆነ ቀና ብሎ እንዲሄድ ሊያደርገው የሚገባው የባህሪ ጥራት ጉዳይ እንጂ የንብረት ብዛት ሊሆን አይገባም። ስለዚህ የድህነት ሁሉ ድህነት የባህሪ ድህነት ነው እንጂ የገንዘብ ድህነት ድሃ አይባልም። ሁሉም ሰው ባህሪውን እንጂ ኑሮውን ሊፈራ አይገባም። ባህሪ ማሻሻልን፣ ባህሪ ወደ ተሻለ ደረጃ ማሰብ አለበት። ስለዚህ አንደኛው የመውጫ መንገዳችን ሀብት ወይም የሀብታችንን መጠን ወይም የገንዘብን መጠን ከባህሪ ማንነት ጋር ለጥፎ ራስን እያወዳደሩ ከፍና ዝቅ ማድረግ ላይ መግባት አያስፈልገውም። ባህሪው እርግጠኛ ትክክለኛና እውነተኛ መሆኑን ብቻ ማረጋገጥ አለበት። ሁለተኛ ምንም ነገር ቋሚ እንዳልሆነ መዘንጋት የለበትም። ሁሉም ኃላፊዎች እንደሆን ነገ ሟቾች እንደሆን መዘንጋት የለብንም። እንግዲህ ዛሬ በቁመናው የተመሰከረለት ሰው ብዙም ሳይቆይ የቁመናውን ጊዜያዊነት ወደ ማወቅ መምጣቱ አይቀርም። የትናንት ሀብታም የዛሬ ድሃ፣ የትናንት ድሃ ደግሞ የዛሬ ሀብታም ይሆናል። ሲሆንም ብዙዎቻችን አይተናል። የዛሬ ዝነኛ ወይም ኃይለኛ ነገ ስሙም ላይነሳ ይችላል። ይህንን የማይለወጥ የህይወት ሂደት ያልተገነዘበ ሰው አለኝ የሚለውን ነገር ሲያጣ ራሱን ማብሮ ያጠዋል። የማንነቱ ዋጋ የተመነበት ሁኔታ ሲጎድል ማንነቱም የጎደለ ይመስለዋል። ሁሉም ነገር ሲለዋወጥ ሲመጣና ሲሄድ አብሮን የሚቆይና ሁልጊዜ የምናገኘው ራሳችንን ነው። ስለዚህ ከራሳችንን ጋር ማንነት መገንባት አለብን። ሁሉም አልፈዋጅ እንደሆነ፣ ሁሉም ነገ የሚቀር እንደሆነ፣ የሚቀር ማንነታችን እኛነታችንና ራሳችን ብቻ እንደሆን ማመን አለብን ማለት ነው። ስለዚህ ይህን ማንነታችን በጥሩ አመለካከት ብሩህ በሆነ ራዕይ በማገዝ ወደፊት ካልዘለቅን እንደ ሁኔታው የሚለዋወጥ የትም የማይደርስ ማንነት ይዘን መሄድ የለብንም። ስለዚህ ምንም ነገር ቋሚ እንዳልሆነ የሚዘነጋ ነገር መሆን የለበትም። ነገ ሟች እንደሆን ሁሉም ነገር ኃላፊ እንደሆነ በሁለተኛ ደረጃ ካወቅ ከግብዝነት መውጣት እንችላለን። በሶስተኛ ደረጃ የትናንት ውድቀታችንን እንደ ትምህርት አይተን ነገን ማየት። ብዙ ሰው በትናንት ይወድቃል፣ በትናንት ማንነቱ ያፍራል። በትናንት ነገሩ በቃ ትናንት እንተዋለን። ነገን ደግሞ ወደፊት እያየን ህልማችንን መትለም አለብን። እንግዲህ የዛሬው ኑሮን በቅጡ ለመቃኘት ከፈለግ ካለፈው ልምምድ ያገኛቸውን ትምህርቶች ለነገ ካለ ራዕይ ጋር መደመር ነው። መልሱን ታገኘዋለህ። የህይወት ጥራት ማለት ከትናንት ውጣ ወረድ የተገኘ የትምህርት ክምችት ለነገ ያለ ብሩህ ራዕይ ሲደመር ዛሬ የሚሰጥ የህይወት ጣዕም ነው። ከትናንት ልምምድ ያገኛቸው የማይረሱ ትምህርቶችና ልምዶች ነገ መሆንን መድረስን ከምትፈልገው ግብ ጋር ሲደመር የዛሬን የህይወት ጥራትና ድፍረት ይሰጣል። ስለዚህ በትናንት ነው የውድቀት መንገድ ትምህርት አድርገህ ከነገ ራዕይ ጋር ደምረህ ዛሬን መኖር ነው ማለት ነው። እንዲህ አይነት አካሄድ ስንሄድ ነው አሁንም ከግብዝነት ልንወጣ። አራተኛ ደረጃ ወቃሽ አለመሆን ነው። ሁሉም ሰው በሰዎች ማላከክ እከሌ እኮ እንዲህ አድርጎኝ ነው፣ እከሊት እኮ እንዲህ አድርገኝ ነው ምናምን ብሎ ወቃሽ መሆን አያስፈልግም። ወቀሳ ጥቅም የለውም። ለነገም የሚጠቅመን ነገር የለም፣ ለዛሬ ምንም የሚጠቅመው ነገር የለም፣ ፊውቸርም የሚጠቅም ነገር ስለሌለ ወቃሽ አለመሆን ወይም ብሌምን ማጥፋት ነው። አሁን ያለህበት ሁኔታ ላይ ራስን ያገኘው እገሌ በሰራው ስህተት ወይም ባደረገብህ ክፉ ነገር እንደሆነ ማሰብ መተው አለብን። ከሆነው ነገር ትምህርትን ለማድረግ ከፈለግከው አንጻር ደግሞ ዓላማን መሰብሰብ ያዋጣል። በህይወት ስለሆነው ነገር ሁሉ ሙሉ ኃላፊነት እስካልወሰድክ ድረስ የትም መሄድ አትችልም። ሰዎች ያደረጉብህ የከለከሉ ሁኔታዎች በራስ ላይ ባለህ አመለካከት ተጽዕኖ እንዲያመጣ አትፍቀድለት። ሰዎች መልካም የሚያደርጉ ክፉ፣ ጥሩ ነገር የሚያደርጉ ያልሆነም ነገር ያድርጉ፣ ሰዎችን ብሌም እያደረግ እከሌ እንዲህ አደረገኝ፣ እከሌ ዝቅ አደረገኝ፣ እከሌ ከፍ አደረገኝ እያል በብሌም መኖር አያስፈልግም። ዛሬ ራስን መኖር ነው። ዛሬ ላለንበት ሁኔታ የሌሎች ሰዎች መዋጮ እንዳለበት ጥርጥር የለውም። ይሄ ሁሌም ያለን ሆኖ እዚያ ላይ የሚያበቃው አንተ እዚያ ላይ ስትቆም ነው። በአንተ ላይ የሚደረጉትን ነገሮች የመቆጣጠር እድል ባታገኝም ለሁኔታው የምትሰጠው ምላሽ መቆጣጠር ትችላለህ። ምክንያቱም ሰዎች አንተ ባደረጉበት አንተ የምትሰጠው መልስ አንተ ለከፍታ ያደርሳል። ሰዎች ክፉ ነገር ሲያደርጉብህ ክፉ ነገር ለመመለስ የምትሮሯት ከሆነ ለውድቀትህና ለነገ ስኬት ደረጃ እንደማትደርስ ማወቅ አለብህ። ስለዚህ ሰዎች በሚሰጡ አስተያየት ወይም ሰዎች በሚሰጡ ኔጌቲቭ ነገር አንተ ፖዚቲቭ እየመለስክ፣ ምክንያቱም የሰዎችን አስተያየት አንተ ምንም ማድረግ አትችልምና ለነገ መራመድ አለብህ። ለነገ ፊውቸርህን መገንባት አለብህ።
በእነዚህ ነገሮች ላይ መመርኮስ የለብንም። ስለዚህ ከእንደዚህ አይነት ግብዝነት የምንወጣቸው ወይም ከተፈጥሯዊ ግብዝነት የሰው ልጅ መንስኤዎች እንግዲህ ግብዝ የሚያደርጉንም አይተናል፣ የምንወጣባቸውን መንገዶች አይተናል። እንዴት መውጣት እንዳለብን ከግብዝነት ግብዝስ እንዴት የሚያደርጉን ባህሪዎች የትኞቹ ናቸው የሚለውን አይተናል። እነዚህ ሁለቱንም አመዛዝነን ራሳችንን ወደፊት ለማራመድ እንግዲህ መንገዱ የራሳችን ነው። ሁላችንም ላይክ፣ ሰብስክራይብ እያደረግን ቻናሉን እናበረታታ።